አንተ አማራዊ ፊልም ላይ ስራ ተብሎ የተከለከለ እምቢ ያለ ሰው ነው እኮ። ኧረ ይሄ በጣም አንተ ማን ሰው ነው በእናትህ አንተ ይገር ይበለ እንደገና ሰው አማለ ምናምን ልትወስድ ምናምን በጣም ማድንቅለት ነገር ዳኒ ሮስት ማለት ነው። ይጀናጀናል ድፍረት አለ። ሴት ልጅን ይጀናጀናል ድፍረቱ እንዲሆን ነው። ከዛ እኔ ይሄንን ድፍረት ይዝመትበት እንደዚህ መሰካል እንዳት እንደዚህ አንስቼ እንደዳር አንተ የሰው ግማሽ እንዴ አንተ እኮ ጭራሽ ለተወገዱ እንስሳቶች ምናምን ከነሱ ጋር እኮ ነው የምትቆጠረው። እንደ ሰው እንዳንተ አይነት ቆርኪ ነው ለዚህ ሰፈር ውስጥ አስቀጥተን እንሰራላለን። እሺ ከፈለክ ማለት ነው። አንተ በሆረር ከምትራ በሆረር ባንተ የሚያምነው ሮንግተር ላይ ምናምን መስራት ነው። ሮንግተር ላይ ምናምን እኮ ነው መግባት። ጭራሽ በነብሩኬ ላይፍ ምናምን እንዳትመጣ ካሁን በኋላ ባባ ላይፍ እንዴት እመታለሁ። በነገራችን ላይ ከነዚህ አሻንጉሊቶች እኩል ነህ ቁመት። ዳኒ ሮስ እኔ እንደውም ይሄኛው ይመስለኛል። ዳኒ ሮስ ይሄ ነው ይመስለኛል። አንተ ባይዘው በብሩክ መጥቷል ብዬ አላሰብም። ትንሽ ነው ነካ ያደረገ። ይሄ ተደግፈዋል ነው ድገፋው ነው አንተን ያደማ ባይዘው ብሩክን አስቀይመዋለሁ ምናምን ብትል በቃ እንዳለ ነው። ከነጀማ ነው ማጣ ከነጀማ ማለት ነው። አቃጥላቸዋለሁ እንደዚህ ከአዲስ አበባ እስከ ቡታጀራ አንበርክኬ ነው ማመጣ። በነገራችን ላይ እሱ ሲሸና ማለት ነው አንተ ጠብታ ነው የምትሆነው። ኬክ የሆኑ ልጆች ናቸው እኮ በእናትህ ኬክ ጭራሽ በእነሱ ኧረ ጭራሽ ኧረ ኬክ አንተ ዳክዬ የፍጥረት መጨረሻ። በነገራችን ላይ ሀያቴ ድሮ ያስቀመጠችው እንትን አለ ድስት አለ እና እዛ ድስት ውስጥ እንደ መቃብር ከፍቼ አስገብቼ ነው የምከድንበት። ምንድነው በትዳር ፊቸሪንግ የሚበዛ ምንድነው? ራሳችሁን በጣም አረጋጉ። መሰሚን ማን ያላችሁት ደግሞ ሰው ዳኒ ሮስት ነው ያላችሁት። ተጠንቀቅ፣ በጣም ተጠንቀቅ። የምትሰማኝ ከሆነ ማለት ነው አንተ የምድር ጉድ ማለት ነው። በጣም ነው የምናስቀየመኛ የቡታጀራ ልጆች አንሰማም ማንንም ይኸውልህ እና ጋሽ ሚስኮል አይጥ ነው የምትመስለው። አይጥ ስማችን ቢያጠፋ ሳዊውን በእጃችን ከኛ ኤቭሪዴ አይጠፋ። ለዚህ ጫጭር ወጥም ሲያልፍ ለሚያለፋ ምናለፋ ተወ ምናለፋ እኛን ተቀላቅለችለስ ካልገባ ሙዳችን ነወቀው ፍሪቁም ማሰልጠንም አይደለም ስራ። በጣም ዛሬ የተገረምኩበትን ሐሳብ ይዤ ነው የመጣሁት። ይሄ የሰው መጨረሻ ጎዶሎ እነ ብሩክ ጋር መጥቶ አንተ ሰው ሆነ የሰውን ህይወት መጥፋት ጀመረ። ሰው ትዳርን ልበጠብጥ ትሞክራለህ። ሰው ለመባል እኮ ቢያንስ እኮ 1 ሜትር መሙላት አለብህ። የሰው ግማሽ 50 ትንሿ ፍሪጅ ነገር እንደዚህ ለራስ ዳክዬ ነው የምታክለው። እንደገና አሁን የሰው እንትን ውስጥ ትገባለህ ትዳር ውስጥ አንተ ጎዶሎ እንዴ! አንተ በረጅም ሰው ጃኬት እኮ ሙሉ ሱፍ አሰፋልሃለሁ። ሙሉ ከነ ካልሲ ከነ ከረባት የሚሆን አንተ እንደገና የሰው ትዳር ጫጩት እንደዚህ የሆነ ባልዲውስ ከትቼ ነው እንደዚህ ምዘጋብህ። ይኸውልህ ነግሬሃለሁ። የሰው ትዳር እኛ በሀገራችን ልጅ ላይ እንደዚህ አንደራደርም፣ ቀልድ አናውቅም። በዛ ላይ ደግሞ በቡሩኬ በጎረቤቴ እንዴ ምን ሆነ ነው እንደዚህ አይነት ነገር እኛ አንወድም። አንተ የሰው ግማሽ ይኸውልህ ተረጋጋለ ታኮ አንተ የሆነ የቪትስ መኪና ታኮ እኮ ነው የሚያክለው ለራሱ ትንሽ ጎዶሎ አይተዋል። ቪትስ ይበዛበታል እንዴ የሆነ የራኒ እቃ ውስጥ እንደዚህ መዝጋት ነበር አስገብቶ ወይ አምር ወይ አሳ አንተ ካንተም አልፎ ደግሞ ትዳር ላይ ልትወጣበት መግባት መሞከር ይበቃል። ግን ወኔ ከየት መጣለ? እንዴት ሊያስቡ ቻለ? የሉም እንዴ ባንሾችን ፈልግ እንዳንተ ጎዶሎ የሆኑ ይኸውልህ 100 አመጣልሃለሁ ከነሱ ጋር የሰው ትዳር ውስጥ አትበጥብጥ መሰሉ እንዴ እና መጀንገር እና አኟክ አካባቢ ሄደ ፈልግ ያንተን ዝርያ አባቢ ለአንዱ ነው ልንገር። ጭራሽ በቡርኬ ትመጣለህ አናዳምጥህም ባባ። አንዱን አስማርሞ ይኸውልህ እንዳንተ አይነት ቆርኪ ይኸውልህ እዚህ ሰፈር ውስጥ አስቀጥተን እንሰራላለን። እሺ ከፈለክ ማለት ነው። አንተ በሆረር ፊልም ስራ በሆረር
በአንተ የሚያምረው ሮንግተር ላይ ምናምን መስራት ነው። ሮንግተር ላይ ምናምን እኮ ነው መግባት። ጭራሽ በነብሩኬ ላይፍ ምናምን እንዳትመጣ ካሁን በኋላ ባባ፣ ጭራሽ ተሳስተ እንዳትመጣ። በሀገራችን ልጅ ከመጣም እናጠፋለን። እየሰማ ነው የፍጥረት መጨረሻ። ባይዘዌ እኛ ቤት አንድ ትንሽ ማታድግ ጫጩት አለች። እሷን ሳያት ልክ አንተ ነህ ትዝ የምትለኝ ያን ያህል ማለት። ዳኒ ሮስት መጣሽ በነብሩኬ ምናምን ነገር በሰፈሬ ልጅ ጭራሽ መጣ በሀገሬ ልጅ በሱማ ከመጣ ጭራሽ አናዳምጥም። አንተ ማንነትን ቅድሚያ ወቅ። ቢያንስ እሱ ጋር ለመድረስ እደግ። ቁመት በሌላ ነገር ሳይሆን ቁመት ብቻ መጨመር በቂ ነው። ሳታድግ ፍጥረት ማን የረገመ ግን አንተን የረገመች ሴትዮ ባገኛት እኔ ድጋሚ እንዲያድግ ምርቃቱ እንዴት ይሆን? አዎ እደግ እንድትለው አድርግ ነበር። የሰው ግማሽ ጎዶሎ የጆተኒ ኳስ አድርጌ ነው እንደዚህ የምጫወትብህ። እንደዚህ እመታለሁ። በነገራችን ላይ ከነዚህ አሻንጉሊቶች እኩል ነህ ቁመት። ዳኒ ሮስ አይተሃል? እኔ እንደውም ይሄኛው ይመስለኛል ዳኒ ሮስ ይሄ ነው ይመስለኝ። ይሄኛው አንተ የሆነ የሰው ግማሽ እንዴ! አንተ እኮ ጭራሽ ለተወገዱ እንስሳቶች ምናምን ከነሱ ጋር እኮ ነው የምትቆጠረው። እንደ ሰው እኮ እንዴ የሆነ ማቆያ ውስጥ ምንድነው ዶክተር አብይን ስራ አታረገውም? አንድ የሚጎበኝ እንስሳ ነበር እኮ የሚሆነው። ቢያንስ እንደዛ ብታረገው ዝርያው የጠፋ እንስሳ ጠፍቶ ምድር ላይ ማንም ሰው ጭራሽ በቡሩኬ በአማላዩ በዛ በመሰለኝ ቁመና በያዘ ሰው በጓደኛችን ትመጣለህ እንዴ? አንተ ሃይሚና ቡሩኬ ላይ መግባት ማለት በጣም ትልቅ ስህተት ነው የሰራው። የማይሆን ስህተት። ይኸውልህ ከአዲስ አበባ እስከ ቡታጀራ አንበርክኬ ነው ማመጣ ነግሬሃለሁ። እሺ እንደ ህንድ ፊልም እንደዚህ በፈረስ እየጎተትኩ ምናምን ነው ማመጣ። ግን ለአንተ ሽለላ አያስፈልግም። አንተ ባይዘው በብሩክ መጥቷል ብዬ አላስብም። ትንሽ ነው ነካ ያረጋ። ይሄ ተደግፈዋል ነው ድገፋው ነው አንተን ያደማ ባይዘው። ሌላ ደግሞ አሁን ይሄ ጀማ ሰብስቦ ምናምን ነው ብሩክን ለማስቀየም ምናምን ለመሄድ ይበላሃል። እንደዚህ የሱ ጀማ ይበላል ከነ ጀማ። አዎ የኛ ጀማ ደግሞ በጣም የተለየ ጀማ ነው። ትልቅ ጀማ ትልቅ ይኸውልህ እንደ ሀገር የሚፈራ ጀማ ነው የኛ። በጣም የሚከብድ ጀማ ነው። እንደዛ አይነት ነገር ስነ ስርዓትን ይዘህ ካልተቀመጥክ እንደዛ አይነት ነገር እሞክራለሁ ብለህ ብታስብ ይሄ ጀማ ይጄ ብሩክን አስቀይመዋለሁ ምናምን ብትል በቃ እንዳለ ነው ከነጀማ ነው ማጠፋ ከነጀማ ማለት ነው። አቃጥላችኋለሁ እንደዚህ። አንተ ምንም ነገር አይደለም። ጭራሽ በብሩኬ ከመጣ ካሁን በኋላ ምንም ነገር እኛ አናወራም። አንዴ ነው መጣ አልስመጣም። ሲጀምር አልሰነዘረብህም። እንደ ወንድ ልጅ ምናምን አይደለም ያወራ ቆነጠጠ እንዲህ ቆንጥጦ እንደ ሕፃን ልጅ ነው ያወራ። ቢሰነዝርብህ ማለት ነው ይኸውልህ ትቀበራለህ ወደ ታች ማለት ነው። እንደ ካሮት ነው የሚያሳድገህ። ይኸውልህ ለምሬ ነው። ከብሩኬ ጋር ቀልድ ጨዋታ ምናምን አቁም። ጭራሽ ከብሩኬ ጋር በነገራችን ላይ እሱ ሲሸና ማለት ነው አንተ ጠብታ ነው የምትሆነው። ብታርፍ ነው የሚሻል። ብሩኬ በጣም ታግሷል። ከዚህ በላይ ግን ጀማ ሰብስቤ ይመጣሉ ምናምን ትል ከሆነ ይኸውልህ ለኛ ቅርባችን ነው። 15 ደቂቃ ነው። እሺ ኋላው አስሬ ማለት ኋላው አስሬ አሳ ነው ማጠምድበት። ከዚህ በላይ ይጠብቃል ባባ። እንደዚህ አስሬ ኋላው አሳ አው በዛ ላይ አሁን ጀማ መሰብሰባን ቆይ የሱ ጀማዎች ምን አይነት ጀማዎች ዝም ብለህ ኢማጂን የሆነ ፊልም አለ እኮ ያው እንት ብቻ ቢሰሩበት ምንድነው እሱ እሱ ፊልም ላይ ያለው እንደዚህ እዚህ ጋር ልቀቀኝ የሆነ ሲያስጠላ በእናትህ እዚህ ጋር እኮ ነው የሚይዘው ሁላ። እኛ ባይዘው ማለት ነው ይኸውልህ በሰፈራችን በሀገራችን ልጆች ምናምን የምር አንሰማም። ሲነኩ ኖርማል እኛ ይደብረናል። ትንሽ ነው እንደዚህ ጭርፍ ነው ያደረገው። አዎ በነገራችን ላይ እንኳን እኛ እጅ ውስጥ አልገባህም። እኛ ዳኒ ሮስት ግን ማለት ነው ዝም ብሎ መጥቶ ቢያገኘን ደስ ይለኛል። ለምን እንደታቀር ወይ ሄደን እናገኘው ማወቅ አለበት። የሰውን ፍጥረት ማየት አለበት። ሰው እንዴት እንደሆነ ማወቅ አለበት። አዎ እሺ። በዛ ላይ ደግሞ በብሩኬና በሃይሚ አትግባ። በማን ደራደርባቸው ሰዎች ነው የገባ። ኬክ የሆኑ ልጆች ናቸው እኮ በእናትህ ኬክ ጭራሽ በእነሱ ኧረ ጭራሽ አንተ በእናትህ ኧረ ኬክ አንተ ዳክዬ የፍጥረት መጨረሻ። በነገራችን ላይ ሀያቴ ድሮ ያስቀመጠችው እንትን አለ ድስት አለ እና እዛ ድስት ውስጥ
እንደ መቃብር ከፍቼ አስገብቼ ነው የምከድንብህ። ይሁንክ የፍጥረት መጨረሻ። አረ ንገሩ አንተ እኮ ማለት እንደ ጉንዳን እንደዚህ ጨፍልቄ ነው ማልፍ። እኔ ለአንተ ግዙፍ ነኝ ታውቃለህ አይደል? እንደ ቢልዲንግ ነው የምታይ። ተረከዙን አላየሁትም እንደዚህ ከማጠሩ የተነሳ እንደዚህ ብዬ እንደዚህ ተረከዙን ጨፍልቀን ነው የምናልፍ። እየሰማኸኝ ነው አይደል? በጣም ከማጠሩ የተነሳ ማለት ነው ኖርማሊ ልብሶቹ ምናምን በቅዳጅ ጨርቅ አለ አይደል? እንደዚህ ጨርቅ ይቀደድና እንደ ስዕል በሚለብስ ሲያስጠላ እኮ በቃ ጎዶሎ ደግሞ ከእንደ ግን ቆጥሮ ነው አንድ ትራንስፖርት ራሱ እኮ እንደ የሚለካው ራሱ በእንትን በወርቅ ቤት ሚዛን አይደል እንዴ? የሆነ የፍጥረት መጨረሻ ጎዶሎ ማን ነው ጎዶሎ አለ ቁመት ላይ ነብሩኬ ላይ ይገባል። ሃይሚን ሊያጣላ ከፍታፋ አለበት። ምንድነው በትዳር ፊቸሪንግ የሚበዛ ምንድነው? ራሳችሁን በጣም አረጋጉ። መሰለኝ ማን ያላችሁት ደግሞ ስሙ ዳኒ ሮስት ነው ያላችሁት። ተጠንቀቅ፣ በጣም ተጠንቀቅ። የምትሰማኝ ከሆነ ማለት ነው አንተ የምድር ጉድ ማለት ነው። በጣም ነው የምናስቀየመኛ የቡታጀራ ልጆች አንሰማም። ማንንም ይኸውልህ ንገረው፣ አድርስልን በደንብሽ የሆነ ባልቴት እንዴ ደግሞ መመንቸኩስ አንተ ሚስኮል ምን እሺ ምንድነው የምትለው? ልጁን ፍታዋ ለቀቀዋ። ቢፕ ኮል ነው እንጂ ምንም ሚስኮል በጣም ረጅም ነው። ቢፕ ኮል እንደው ቢፕ ኮል ብነላል እንደው ምሽ እንጂ አረ ቢፕ ኮል ነው ሁላ። እስኪ አረ በእናትህ ባንተ አያምርም። ለምን እንደሆነ ታውቃለህ? ይሁን የሚያምር ለዛ የለውም። ሰው ኖሮት ይሁን እንደ አማላይ ሰው ምናምን እኮ ጭራሽ ብሩክ አለሽ አንተ አማላይ ፊልም ላይ ስራ ተብሎ የተከለከለ እምቢ ያለ ሰው ነው እኮ። አረ ይሄ በጣም አንተ ማይሆን ሰው ነው። በእናትህ አንተ ይገር ይበለ እንደገና ሰው አማለ ምናምን ልትወስድ ምናምን ትሞት። በጣም ማደንቅለት ነገር ከዳኒ ሮስት ማለት ነው። ይጀናጀናል። ድፍረት አለ። ሴት ልጅን ይጀናጀናል። ድፍረቱ እንዲሆን ነው። ከዛ እኔ እንጃ ይሄንን ድፍረቱን ይዝመትበት እንደዚህ መሰካል እንዳት እንደዚህ አንስቼ እንደዳት የሆነ ነገር ላይ እያልኩ ነው የምጫወተው በአንተ ድፍረቱ ባይዘው በጣም ጎበዝ ነው ደግሞ ማለት ነው። ያፋው ዝም ብለን አንረሳውም። እንዲህ ከላይ አድርገን ኢመነሽ ሁላ እንደ ሻካ ነው ጣላሪ እንደዚህ እንትን ነው ሰርከሱን ነው የምጫወተው። የሆነ በጣም ነው የምትደብረው። በአንተ ያምር ማለት አንተም ሰውን ለማጋጨት ምናምን ጭራሽ ጀማ ሰብስቦ ምናምን ጀማ መጨረሻ ሰብስቦ የብሩክን ፊት እናውቀዋለን ማለት ያን ፊት ትንሽ ጭረት አኩርፎ ብናይ ጭረት አይደለም መንካት ባይዘወይ ኮስተር እንኳን ካልክበት ፊቱ ሊበላሽ ስለሚችል ኮስተር እንኳን ካልክበት ፊቱ ይበላሻል። አኩርፎ እንኳን ብናይ አዎ በጣም ችግር ውስጥ መጥፎ ኬዝ ውስጥ ነው የምንገባው። እንመጣለን ምንም ችግር የለውም። ተዳኒ ያረበናት አንልህም እና ጋሽ ሚስኮል መሬቱን መምታት ብቻ አንተ እዛ ትወርቃለህ። ጋሽ ሚስኮል መልእክቴን ስሚ። ማን ነው ቢፕ ኮል ትሰሚኛለሽ አይደለ? ይኸውልሽ አንተ ህፃናት ማስፈራሪያ ጋቢና ይዘህ ከቡርኬ ጋር ሁላ ልትወዳደር አትችልም። ያንን ደግሞ ወቅ ተገና አገናዝብ። ምን እሺ ነው አንተ የሱን ገቢና ሲያዩዋ ልጆች ጅብ መጣ ብለው ቢሮት አው አባጂቦ ያሉ ሰደው እናቱ ወስደዋለች አሉ እኮ ነገር ህፃን ነው ህፃናት ማቆያ ወሰደችው አሉ። እንደዚህ አንተ እንዴት ከህፃናት ጋር ምናምን እንደዚህ ከተንፈስ ሲገቡ ምናምን ብታይ ሁላ የተወለደው በዘመኑ ፖስት ፒል ስላልኖረ እንደሆነ ታውቃለህ። አምልጦ እኮ ነው እኮ አምልጦ የተወለደ ከትምህርት ቤት ሲመለሱ አላጣችሁም እናቱ አብረው የቱ ጋር ከሁሉም እኩል ነው። ለካዛ ጋር አለ ታውቃለህ። ባባዬ ህፃናት ነዋያ ትንሽ ገባ ብለዋል። እዛ አስገባለሁ። ኖርማል ነው እንዳታስብ እኛ የከተማ ልጆች ስለሆንን አልተናገርንም። በጣም እናገናዝባለን እናስባለን። ጋሽ ቢፕ ኮል በቃ እንዳልኩሽ ነው። በቃ ጥግ ድረስ
ሌላ ችግር ውስጥ አንግባ። ብንከባበር የተሻለ ነው። ያራድዬ ልጆች ስለሆንን ነው ያን ያህል እንትን ያላል። ትበላለህ፣ ትቆረጣለህ። ጊዜ ሰተን ማውራታችን ሙሴ ባይዘው የብሩክ ነገር ስለሆነብኝ ብሩክ እንደ አምፖል የሆነ ነገር ላይ ያስራሃለሁ። አይጥ ነው የምትመስለው። አይጥ